ሴቶች አንድ ነገር ላስታውሳችሁ እፈልጋለሁ። በየዓመቱ የሚከበረው የሴቶች ባህል አለ። የአሸንዳ፣ ሸንዲ፣ ሶለሌ ነው ይመስለኛል። ከተሳሳትኩኝ አርሙኝና በዚህ በየዓመቱ በሚከበርበት በሴቶች ባህል ቀን በጣም ብዙ ሴቶች በኤችአይቪ ፖዚቲቭ ይሆናሉ፣ ይያዛሉ። ለምን ይመስላችኋል? አንደኛ ነገር ሴቶች በበዓላችሁ ቀን አትጡ። በየመጠጥ ቤቱ እየዞራችሁ አትጨፍሩ። በየመጠጥ ቤቱ እየዞራችሁ አታምሹ። ራሳችሁን ጠብቁ። አንድ ቀን ኦር ደግሞ 3 ቀን ነች የምትከበረው ይቺ የሴቶች ቀን፣ ግን በጣም የብዙ ሴቶች ህይወት ታበላሻለች። አስባችሁታል? በዛ ልክ ደግሞ ማለት ነው አሸንዳ ነሐሴ ነው። ነሐሴ፣ መስከረም፣ ጥቅምት፣ ከጥቅምት ጀምሮ እስከ ህዳር ባሉ ወራቶች ደግሞ ማለት ነው በጣም ብዙ ሴቶች አቦርሽን ለማድረግ ጽንስ ለማስወረድ በየህክምና ቤቱ፣ በየሆስፒታሉ፣ በየፋርማሲው፣ በየክሊኒኩ እንባቸውን እየፈሰሰ ራሳቸውን ህይወታቸውን አደጋ ላይ ይጥላሉ። ለምን? የሁሉ ስቃይ ከምታገኙ ቢቀርባችሁስ? መዝናናቱ ቢቀርባችሁስ? መጨፈሩ ቢቀርባችሁስ? እንዴ ህይወት እኮ ጤና እኮ አንድ ጊዜ ካጣችኋት ማለት ነው አትመለስም። እንዴ በጣም ውብ ሆናችሁ፣ በጣም ቆንጆ ሆናችሁ፣ በጣም ጸባይ ሰናይ ሆናችሁ አመትን ሙሉ ታልፉና በዚች በነሐሴ ወር በዓላችሁ ቀን ግን ሁሉም ነገር እንዳልነበረ ታደርጉታላችሁ፣ እንዳልነበረ ታፈርሱታላችሁ። እውነቴን ነው። በነገራችን ላይ ወላጆችን በጣም ጥንቃቄ ማድረግ አለባችሁ። ይህ የአሸንዳ ምናምን ድሮ በአያቶቻችን በእናቶቻችን ቀን ነው፣ አመታት ታልፏል። በአሁኑ ትውልድ በአሁኑ ጄኔሬሽን ያለው ግን የህይወት ጨዋታ ነው። በየኮንሰርት ቤቱ፣ በየመጠጥ ቤቱ። ለምን? ልጆቻችሁን ጠብቁ፣ ልጆቻችሁን ኬር አርጉ። በኋላ ላይ ከምታለቅሱ አመትን ሙሉ እስትንፋሷን ህይወቷን ጠብቃ የቆየች ሴት በዚህ በ3 ቀን ሙሉ የዘላለም ህይወቷን ታበላሻለች። ሴቶች ራሳችሁን ጠብቁ። አደራ አደራ፣ ህይወታችሁ አደጋ ላይ አጣሉ።